ሰላም ፋሚሊስ፣ ሱዙኪ ዲዛይር ሃይብሪድ ወደ ሀገራችን ገብቷል። መግባቱ አሪፍ ሆኖ ሳለ ነገር ግን የተጠራበት ያለው ዋጋ በጣም ይጋነናል። ታዲያ በዛሬው ቪዲዮአችን የነዳጁንና ሃይብሪዱ ከእናንተ ጋር በደንብ እያነጻጸርን ይሄ ዋጋ ይገባዋል አይገባውም፣ እንደዚህ ለመወደዱ ከነዳጁ ምን የተለየ ነገር ይዞ መጥቶ ነው የሚለው በደንብ አብረን እናያለን። ይህ ቪዲዮ እርግጠኛ ትጠቀሙበታላችሁ። ወደ ቪዲዮ መጀመሪያ የሁለቱንም የሃይብሪዱንም ሙሉ በሙሉ የነዳጁንም ከአቅምና ከጉልበት አንጻር እያነጻጸርን ለማየት እንሞክር። ሙሉ በሙሉ የነዳጁ እንደሚታወቀው 1.2 ሊትር የሆነ በአራት ሲሊንደር ኢንጂን ያለው። የሃይብሪዱን ስናይ ደግሞ ሲሲያቸው ኦልሞስት ተመሳሳይ ነው። 1.2 ሊትር ወይም ደግሞ 1200 ሲሲ ማለት ነው። 1.2 ሊትር የሆነ በ3 ሲሊንደር ኢንጂን እና የሱዙኪ ስማርት ሃይብሪድ ቬሂክል ወይም ደግሞ ማይልድ ሃይብሪድ የሆነ 72 ዋት ባትሪ ተጨማሪ አለው ማለት ነው። ሃይብሪዱ 72 ዋት ማለት 0.072 ኪሎ ዋት ማለት ነው። በባትሪ ደረጃ በጣም ትንሽ ነው። እንደሚታወቀው ይሄ ማይልድ ሃይብሪድ የሚባለው ጀስት ሃይብሪድ ለማለት ራሱ ይከብዳል ማለት በተወሰነ መልኩ ነው ኢንጂኑን የሚያግዘው። የዚህ አይነት ሃይብሪድ ወይም ማይልድ ሃይብሪድ ብዙ ጊዜ ጥቅማቸው ከተማ ውስጥ ለማሽከርከር ነው ሞር እነዚህ መኪኖች ጥቅም ላይ የሚውሉት። ሰው በምንድነው ኢንጂኑን የሚያግዘው? የሃይብሪድ ሲስተም ትራፊክ በተጨናነቀበት ቦታ ስታሽከረክሩ ወይም ደግሞ ትራፊክ ላይት ላይ በምትቆሙበት ሰዓት ሞተሩን በማጥፋት ዘንድ መልሳችሁ እግራችሁ ነዳጅ ስታደርጉ ደግሞ ሞተሩን በማስነሳት አውቶማቲካሊ ሃይብሪድ ሲስተሙ ነው እንደዚህ የሚያደርገው። ኦን ኦፍ እያደረገ ሞተሩን እያጠፋ እያበራ የነዳጅ ኮንሳምፕሽኑን ይቀንሳል ማለት ነው። አንድ በዚህ መልኩ ነዳጅ አጠቃቀማችሁን ይቀንሳል። ሁለት ደግሞ መኪናው ሃይዌይ ላይ ሊሆን ይችላል ፍሬ የሆነ ቦታ ላይ መኪናው በሚፈጥንበት ሰዓት የዚህ ሃይብሪዱ ሞተር ከኢንጂኑ ጋር አብሮ በማገዝ ተጨማሪ ሆኖ ፍጥነቱን በደንብ እንዲፈጥን ያግዘዋል። ዘንድ በዚህ አማካኝነት የነዳጅ አጠቃቀማችሁ ይቀንሳል ማለት ነው። በዚህ በሁለቱ ምክንያት ነው የነዳጅ ኤፊሽንሲያችሁ የሚጨምረው ወይም ደግሞ የነዳጅ አጠቃቀማችሁ የሚቀንሰው ማለት ነው። ከዛም ተጨማሪ የሃይብሪድ ሲስተም መልሶ ባትሪውን ቻርጅ የሚያደርገው ማይልድ ሃይብሪድ የተባለው ሶኬት ተሰክቶ ቻርጅ አይሆንም። አንደኛ እንደነገርኳችሁ በጣም ትንሽ ኪሎዋት ነው ባትሪው 0.072 ወይም ደግሞ 72 ዋት። ስለዚህ ቻርጅ አይሆንም ማለት ነው። በራሱ ነው ቻርጅ የሚያደርገው። በምን አይነት ወይ ነው ቻርጅ የሚሆነው ብለን ካሰብን ቻርጅ የሚሆንበት መንገድ ነዳጅ በምትሉበት ሰዓት በዛ ሰዓት ነው ቻርጅ የሚሆነው። ይሄ መኪና የፈጠናችሁ ድንገት ፍሬን ስትይዙ ኦልሬዲ ከኢንጂኑ የወጣውን ፓወር መልሶ ባትሪውን ቻርጅ እንዲሆን ያደርጋል። ሪጀነሬቲቭ ብሬኪንግ ሲስተም በመጠቀም ማለት ነው። በዚህ መልኩ ነው ባትሪውን ቻርጅ የሚያደርገው እንጂ ቻርጅ አይሰካለትም ማለት ነው። አሁን እዚህኛው ሃይብሪዱ ላይ ማርሹ ተቀይሯል። የበፊቱ ሙሉ በሙሉ የነዳጁ ኤጂኤስ የተባለ ትራንስሚሽን ሲስተም ነበር የተገጠመለት። ያ ማለት ፍሪ ሶል የለውም፣ ነገር ግን የተገጠመለት ካምቢዮ ወይም ደግሞ ትራንስሚሽን ማኑዋል ነው። ነገር ግን በሴንሰር እና በመኪናው ኮምፒውተር አማካኝነት ፍሪ ሶሉን አጀስት የሚያደርገው ራሱ ነው። ስለዚህ የበፊቱ 5 ስፒድ ማኑዋል ትራንስሚሽን ወይም ደግሞ 5 ስፒድ አውቶሜትድ ማኑዋል ትራንስሚሽን ነበር የተገጠመለት። ወደ ሃይብሪዱ ስንመጣ ደግሞ ሲቢቲ የተባለው ወይም ደግሞ ኮንቲኒየስ ቫሪያብል ትራንስሚሽን የተባለ ነው የተገጠመለት። ልዩነታቸው እዚህ ጋር ከፊውል ኤፊሽንሲ አንጻር ካየ ነው የተሻለ ፊውል ኤፊሽንሲ ያለው የነዳጁ ነው። ምክንያቱም ማኑዋል ስለሆነ እንደምታውቁት ከማኑዋል እና ከአውቶማቲክ የተሻለ ፊውል ኤፊሽንሲ ያለው ማኑዋል ነው። የበፊቱ ማኑዋል ስለሆነ የተሻለ ፊውል ኤፊሽንሲ ያለው ከሲቢቲው ማለት ነው። ስለዚህ ኮንቲኒየስ ቫሪያብል ትራንስሚሽን የተባለው ምንም አይነት ጊር የለውም። በሁለቱ ፑሊ አማካኝነት በሁለቱ ፑሊ መሀል ቤልት አለ። በዛ ቤልት ዲያሜትሩ እየሰፋ እየጠበበ የሁለቱ ፑሊዎች የሆነ ስሙዝ የሆነ ድራይቪንግ እንድታደርጉ ያደርጋችኋል። የመጀመሪያው ዲዛይር ነርታችሁ ወይም ደግሞ ስዊፍት ነርታችሁ የምታውቁ ሰዎች ታውቁታላችሁ። በደንብ ማርሽ ሲቀይር በደንብ ያስታውቅ። እዚህኛው ሲቪቲው ጋር ግን ጥርስም ስለሌለው በፑሊና በቤልት አማካኝነት ስለሆነ ሲጠብ ሲሰፋ በዚህ መልኩ ምንም የሚያስታውቅ ነገር የለውም ማርሽ ሲቀይር ማለት ነው። በጣም ስሙዝ የሆነ አሪፍ የሆነ ድራይቪንግ ኤክስፒሪየንስ የሚኖራችሁ በሲቪቲ ውስጥ ታሽከረክሩ ነው። እዚህ ጋር የተሻለው ኦፍኮርስ ሲቪቲ ነው። ነገር ግን ከነዳጅ አንጻር ካየነው ደግሞ የበፊቱ ይሻል ነበረ። ጠቅላላ አድርገን ስናየው ማይልድ ሃይብሪድ የተባለው የሃይብሪድ ሲስተም ፊውል ኤፊሽንሲው ከነዳጁ የሚለየው እንደየአጠቃቀማችሁ አንዳንዶቹ እስከ 20% ድረስ ይላሉ። ከ5% እስከ 15% ድረስ ነው ነዳጅን የሚቆጥበው ከነዳጁ የተሻለ ፊውል ኤፊሽንት የሚሆን። ይህንን ደግሞ በተወሰነ መልኩ የትራንስሚሽናቸው ወይም ደግሞ የማርሽ አማራጫቸውን ስናይ ኤጂኤስ የሚባለው የትራንስሚሽን አይነት በተወሰነ መልኩ ይቆጥባል ነዳጅን ከሲቪቲው ማለት ነው። ስለዚህ በጣም የተጋነነ ርቀት አይኖራቸውም፣ የተወሰነ ይቃረባል። እንደ መረጃም እንዳወጣው ካምፓኒ በኪሎ ሜትር ምን ያህል ይሄዳሉ የሚለውን ስናይ ይሄ አክቹዋል ቴስቲንግ አይደለም። ሙሉ በሙሉ የነዳጁ እስከ 23 ኪሎ ሜትር ድረስ በሊትር ይጓዛል ነው የሚለው። ሃይብሪዱ ደግሞ እስከ 25 እስከ 27 ድረስ ኪሎ ሜትር ይጓዛል የሚል መረጃ ነው ያጋሩት። እንግዲህ ካምፓኒው ራሱ በአንድ ሊትር የ2 ኪሎ ሜትር ልዩነት ማለት ነው። ነገር ግን ከተጠራው ዋጋ አንጻር ስናየው ዲዘርቭ ያደርጋል አያደርግም የሚለውን ለእናንተ ሰጥቻለሁ አስተያየት። ይህንን እንግዲህ ኮንሲደር አድርጋችሁ የተሻለውን ማምረት ትችላላችሁ ማለት ነው። ከፍተኛ ፍጥነታቸውን ስናይ የነዳጁ እስከ 155 ኪሎ ሜትር በሰዓት ድረስ መፍጠን ይችላሉ። ሃይብሪዱን ስናይ ደግሞ 175 ኪሎ ሜትር በሰዓት ድረስ መፍጠን ይችላል። እዚህ ጋር ሃይብሪዱ የተወሰነ መልኩ የተሻለ ነው። ቲንክ በ20 ኪሎ ሜትር በሰዓት ፍጥነት አለው ማለት ነው ከሃይብሪዱ የተነሳ። ምክንያቱም ሃይብሪዷ ስለምታግዘው ወይም በተወሰነ መልኩ የሃይብሪዱ ፈጣን ነው። ይህን በዚህ መልኩ ካየን የውጫዊ ገጽታውና የውስጣዊ ገጽታውን የዚህ መኪና ለማየት እንሞክር። የውጫዊ ገጽታው እውነት ለመናገር ከበፊቱ በጣም የተሻለ ነው። የሚያምር ዲዛይን አድርገው ነው የሰሩት። ከበፊቱ የሌላ ላይ ሲሸፉ የተሻለ ነው። ዘን መሬት ረግጦ እንዲሄድ ትንሽም ብትሆን ከኋላ ፎይለር ጨምረውባታል። ዘን ከፊት ያለው ሃሎጂን የነበረውን በኤልኢዲ ላይት ቀይረውታል። ከዲዛይን አንጻር ለእኔ ከበፊቱ ያሁኑ ሃይብሪዱ የተሻለ ዲዛይን ኑሮት አግኝቼዋለሁ። በተጨማሪ ደግሞ ትራንኩን ከኋላ
የእቃ መጫኛውን ስናይ የሃይብሪዱ 378 ሊትር እቃ መያዝ ይችላል። ዘን የነዳጁን ስናይ ደግሞ 382 ሊትር የመጫንና የመያዝ አቅም አለው ማለት ነው። ስለዚህ እዚህ ጋር ኦልሞስት ተቀራራቢ ነው፣ ግን ስቲል የነዳጁ ይሻላል ማለት ነው። ኤክስቴሪየሩ በተወሰነ መልኩ ይህንን ይመስላል። ወደ ውስጡ ስንሄድ የነዳጁን ስናይ 7 ኢንች የመዝናኛና የመረጃ ስክሪን ነው የነበረው። አሁን በተወሰነ መልኩ አሻሽለውት ሃይብሪዱ ላይ 9 ኢንች አድርገውታል። ሃይብሪዱ ላይ ክሩዝ ኮንትሮል ጨምረውበታል። ሁለተኛ ኤሲ ቬንት የኋላ ባምፐር ቬንት ጨምረውበታል። ስቲል የሃይብሪዱ የተሻለ ነው ማለት ነው። ስለዚህ መኪናው የውስጠኛው ክፍል በተወሰነ መልኩ ይህንን ይመስላል። ሁለቱም ከሴፍቲ አንጻር ደግሞ ስናነጻጽራቸው የነዳጁ ኢቨን ኤርባጉን ስናይ እንደየትሪም ሌቭላቸው ከ2 እስከ 4 ድረስ ኤርባግ የነበረው፣ ሃይብሪዱ ግን እንደ ስታንዳርድ በሁሉም ትሪም ሌቭሎች 6 ኤርባጎች ናቸው ያሉት። እዚህ ጋር ያው ሃይብሪዱ የተሻለ ነው ማለት ነው። በተጨማሪ ዳገት ወይም ቁልቁለት በሚሄድበት ሰዓት መኪና ማለትም ሃይብሪዱ ሂል ሆልድ ኮንትሮል ጨምሮበታል የሃይብሪዱ ላይ። እዚህ ጋር ከሴፍቲ አንጻር ሃይብሪዱ የተሻለ ነው ማለት ነው። ዋጋው በጣም የተጋነነ በመሀል ከ1 ሚሊዮን በላይ የዋጋ ልዩነት አላቸው እነዚህ መኪኖች። ለእኔ ፌር ነው ብዬ አላስብም። የተጠራ ዋጋ በጣም ውድ ነው። እስከ 4 ሚሊዮን ድረስ ነው ይህ መኪና እየተጠራ ያሉት። ይህንን ቪዲዮ ዋናው የሰራውበት ምክንያት አንደኛው ከመግዛታችሁ በፊት በደንብ አነጻጽራችሁና ጥሩ ጎኑና መጥፎ ጎኑን ወይም ደግሞ ምን የተሻለ ነገር እንዳለው አይታችሁ እንድትገዙ ነው። ሁለተኛው ደግሞ ምናልባት ለመግዛት የሚያማክራችሁ ሰው ካለ ለዛ ሰው ይህን ኢንፎርሜሽን ሼር እንድታደርጉት ነው። በሶስተኛ ደረጃ ደግሞ ይህን ቪዲዮ ብታዩ መኪና የምትወዱ ሰዎች ካላችሁ እንደ ኢንፎርሜሽን ትወስዱ ትችላላችሁ። በዚህ ምክንያት ነው ይህ ቪዲዮ እንድሰራ ጋበዘኝ ማለት ነው። የዛሬ ቪዲዮችን ይህንን ይመስል ነበር። እርግጠኛ ነኝ በተወሰነ መልኩ ቢሆን የሚጠቅም ነገር አግኝታችሁበታል ብዬ አስባለሁኝ። በኔክስት ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።